ሰላማችሁ ብዝት በል ውዴ ቻናል ተከታታዮች በያላችሁበት እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። የዛሬው የፀጉር ውህዳችን በጣም ምርጥ የሆነ ለፀጉራችን የሚጠቅመን ለራሴ ተጠቅሜ የጠቀመኝን እንግዲህ ለእናንተ ላካፍል መጥቻለሁ። በደንብ ይሰራል፣ ተጠቀሙት። በደንብ ነው የሚሰራ። እንደምታዩት እዚህ ጋር የሚያስፈልጉን ድስት እንዲሁም ደግሞ ሩዝ፣ ትንሽ የሩዝ ወይ አንድ ማንኪያ ሩዝ፣ ከዛ ቀጥለው ተልባ ነው። ተልባ ያስፈልገናል። እንግዲህ ይሄ ውህድ ለምንድነው የሚጠቅመን? ፀጉራችን በጣም ሲያያዝብን ወይም ደግሞ ሲጠነክርብን የሚያለሰልስልን የሚያፍታታልን አንደኛ ለዚህ ነው የምንጠቀመው። ሁለተኛ ደግሞ ለእድገት ፀጉራችን በፍጥነት እንዲያድግ ይረዳናል። ይሄ ውህድ እንግዲህ በቤታችን የምንጠቀማቸው ናቸው ጠቅላላ። ሌላው ቁርንፍድ ያስፈልገናል። ከዚህ ከምንጠቀማቸው ውህዶች ውስጥ የተወሰኑ ከሌሉም ችግር የለውም። በዋነኝነት የሚያስፈልጉን ሩዝ፣ ተልባና ቁርንፍድ ናቸው። እነዚህ በጣም ለፀጉራችን ብዙ ጥቅም ይሰጣሉ። እንዲሁም አብሽ ተጠቅሜያለሁ። ካላችሁ ብትጠቀሙ አይከፋም። እንደምታዩት ይህንን ውህድ ማዘጋጀው ለኔና ለልጄ ፀጉር ነው። እናንተ እንደ ፀጉራችሁ መጠን እንደ ፀጉራችሁ ብዛትም ካለው ወይም ደግሞ ለሁለት ለሶስት ነው የምትጠቀሙት ከሆነ እንደዚህ አድርጉ። ለአንድ ሰው ከሆነ ግን አነሳ አድርጋችሁ ብትጠቀሙ ይመረጣል። ሌላው ጥቁር አዝሙድ ነው። ጥቁር አዝሙድ እንግዲህ ለፀጉራችን እጅግ በጣም ምርጥ ነው። እንዳልኳችሁ ተልባም ለፀጉራችን ለእድገት እንዲሁም ደግሞ ፀጉራችን እንዲፍታታ ያደርግልናል። ለከስርም ደግሞ እንዲያድግልን ይረዳናል። ሌላው የሚያስፈልገን ተጠቀምኩት እዚህ ጋር የስጋ መጥበሻ ሮዝመሪ ወይም የስጋ መጥበሻ ነው የተጠቀምኩት። እነዚህን ውህዶች እንግዲህ አንድ ላይ እናደርግና አሁን ቆንጆ አድርገን እንቀቅለዋለን። ይሄንን የምንጠቀመው ውሃውን ነው እኔ የምጠቀመው። እናንተ ከፈለጋችሁ ፈጭታችሁት ከበሰለ በኋላ ፈጭታችሁ መጠቀም ትችላላችሁ፣ አጥላችሁ። ግን አሁን የምጠቀመው ለውሃውን ብቻ ነው። የዚህ ነው ውሃውን እንደምታዩት አንድ ላይ ቀላቅያለሁ። ሁሉም እነዚህ ለፀጉራችን እጅግ በጣም ለእድገት ብትሉ ለፀጉራችን ጤንነት፣ ለቆዳችን፣ ለራስ ቅላችን ብትሉ በጣም ምርጥ ነው። ሮዝመሪም እንደምታውቁት ለራስ ቅላችንን በደንብ ፀጉራችን እንዲያድግ የሚያደርግ ነው። እንደምታዩት እንደዚህ ውሃ አድርጌበታለሁ። እንዳልኳችሁ እኔ ለሁለት ሰው ነው የማዘጋጀው። ያው ስንተከተክ ውሃውን ስለሚያንስ ውሃ ጨምርበታለሁ። እናንተ በምትፈልጉት መጠን አድርጋችሁ መጠቀም ትችላላችሁ ማለት ነው። ውድ የቻናሌ ተከታታዮች ይህንን ቪዲዮ ደግሞ ለሌሎች ሼር አድርጉ እንዲጠቀሙ። እኔ ጠቅሞኝ የጠቀመኝን ነው እናንተ ሼር እያደረኩ የማደርግላችሁ። እንግዲህ ይህንን እሳት ላይ ጥድና በደንብ አንተከትከዋለሁ። እንደምታዩት እዚህ ጋር እየተንተከተከ ነው በደንብ። ይሄ አረፋውን ከላው ላይ ብታነሱት ይመረጣል። ምክንያቱም ፀጉራችን ላይ ነጭ ሆኖ እንዳይቀር እንደዚህ ከላው ላይ ስነሳ ንጹህ ተልባውን ወይም ደግሞ ንጹህ ውሃውን ነው የምናገኘው ማለት ነው። በዚህ መልኩ እንግዲህ እንደዚህ አንተክትኬዋለሁ። ትንሽ ኦፈር እንድልልን በጣም አታወፍሩት። ልክ ጠሎ ከጠለለ በኋላ ስለሚወፍር በዚህ በጣም ሳይወፍር
ብታወርዱት ወይም ደግሞ ብታጠሉት ይመረጣል። ምክንያቱም በጣም ከወፈረም ጸጉራችን ላይ ይለጠፋል ተልባ ስላለው ማለት ነው። ተልባው ነው እንግዲህ የሚያወፍረው የሚያቀጥነውና ሌሎቹን ጋር ያው የውሃውን የውስጡን ንጥረ ነገሩን ብቻ ነው ወደ ውሃው መጥቶ የምናገኘው። በዚህ መልኩ እንደምታዩት በጣም አልወፈረም። አውርደውና ያው አጣለዋለሁኝ። ይሄንን ነጩን ከላው ላይ አነሳዋለሁ ለጸጉራችን ላይ እንዳይቀር ማለት ነው፣ ተለጥፎ እንዳይቀር ነው። እና ባላችሁ ነገር በወንፊትም ሊሆን ይችላል በጨርቅ ወዳውኑ ትኩሱን ነው ማጥለል ያለብን። ምክንያቱም ተልባው ከተቀመጠ ከተልባውና ውሃውና ከተልባው መለየት አይለይልንም በቀላሉ ማለት ነውና ስለዚህ ምንድነው የምናደርገው ወዳውኑ ከእሳት እንዳወረድ በመናጠልበት ነገር እናጠላዋለን። እንዳልኳችሁ የነጩን ከላው ላይ አንስቻለሁ። ጥርት ያለው ያው ለጸጉራችን ሬዲ የሆነው እናጠላው። በጣም አልወፈረም። አሁን ይወጣል ይወርዳል ማለት ነው። በወንፊቱ ይጠላል፣ አይዝብንም፣ ይወጣልናል እንደ ልባችን አይቀርብንም። በዚህ መልኩ አጠለዋለሁኝ። እዚህ ላይ ካጠለልን በኋላ እምስማማችሁ የቅባት አይነት ማለት ቅባት ስላችሁ ወይ ኮኮናት ኦይል ወይም ደግሞ ኦሊቭ ኦይል፣ አቮካዶ ኦይል እናንተ ለጸጉራችሁ የምመቻችሁን ተጨምሩትና ተቀላቅሉታላችሁ። ያው ይሄንን የምናደርገው ጸጉራችን እንዳይደርቅ ነው። ተልባ በተፈጥሮ ጸጉር ያደርቃል። እንደሚያለሰልሰው ሁሉ ደግሞ ጸጉራችን የማድረቅ ኃይል አለውና የምንጠቀመው አጠቃቀም ይወስናል። ስለዚህ በደረቁ ከምንቀባ ምስማማንን ዘይት ወይም ቅባት አድርገንበት ትንሽዬ 1-2 ማንኪያ ብናረግበት ይመረጣል። ወይም ደግሞ ከሻምፖአችሁ ጋር መቀላቀል ከምትታጠቡት ሻምፖ እዚህ ላይ ቀላቅላችሁ ወይም ኮንዲሽነር ብትጠቀሙ እሱም ይመረጣል። እኔ ግን ያው ጸጉሬ በጣም ስለተጎዳ ስለደረቀብኝ ይሄንን ምንድነው የኦሊቭ ኦይል ዘይት አረግበትና እንደዚህ ቀላቅዬ ስቀዘቅዝ ነው ጸጉሬ ላይ የማደርገው። አሁን በጣም ትኩስ ነው። ስቀዘቅዝ እንደዚህ ቀጭን አይሆንም፣ ትንሽ ወፈርላል። ቆንጆ ነው። በጣም አይወፍርም፣ በጣም ቀጭን አይሆንምና ትንሽ ቀዝቀዝ ስለኝ ጸጉሬ ላይ ያደርጋለሁ። ይሄንን በሳምንት በወር 2 ብንጠቀም ጸጉራችን ይፍታታል። በጣም አሪፍ ነውና ይሄንን ተጠቀሙላችኋለሁ ውድ ቤተሰቦቼ። ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር አድርጉ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ።